ሰላም የማይክ ቤተሰቦች እንዴት ከረማችሁ? ዛሬ በአዲስ ነገር ተገናኝተናል። እንግዲህ እንደሚታወቀው ይሄ ቤት ሰዎችን ማስተማር ግንዛቤ መፍጠር ነውና ዓላማውም የግንዛቤ መፍጠሪያ ሚዲያ ነውና የ2017 12ኛ ክፍል ተፈታኝ ተማሪዎች ወደ የሚፈተኑበት ዩኒቨርሲቲ መግባት ጀምረዋል። ከትንሽ ቀናት በኋላ ፈተናው ይጀመራል። ስለዚህ ምን ማድረግ አለባቸው ምን ማድረግ የሌለባቸውም የሚለውን በዚህ ቪዲዮ ላይ እናወራለን። ይህንን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁ በጣም ጠቃሚና አስተማሪ ነገር ታገኙበታላችሁ። በተለይ ተፈታኝ ተማሪዎች እንግዲህ የመጀመሪያው ተማሪዎች ማድረግ ያለባቸው ራስን ማረጋጋት ነው። ራስን ማረጋጋት ማለት እንግዲህ በአንድም በሌላም ከቤተሰብ ከጓደኛ ብዙ ጊዜ ተነግሯችኋል። ብዙ ጊዜ ቢነገራችሁም እኔም እነግራችኋለሁ። መረጋጋት ትልቅ አድቫንቴጅ አለው። መረጋጋት ስንል ምን ማለት ነው? ከጭንቀት፣ ከቴንሽን፣ ከቤተሰብ ጉዳይ ራስን ፍሪ ማድረግ። እንግዲህ ፈተና ነውና ያስጨንቃል። ደስ የሚልም ነገር አለው። በተቻለ አቅም የሚቀጥለው ዓመት ዩኒቨርሲቲ ለመግባት ዛሬ እነዚህን ጭንቀቶች አስወግዳችሁ ውጤታማ መሆን መቻል አለበት። ስለዚህ ራስን ማረጋጋት ትልቅ አድቫንቴጅ አለው ፈተና ላይ። ሌላኛው ጥሩ እንቅልፍ መተኛት ነው። ጥሩ እንቅልፍ እንግዲህ መተኛት እነዚህን ጭንቀቶች ካስወግዳችሁ ጥሩ እንቅልፍ ሳይወድ በግድ በራሱ ይወስዳችኋል። ጥሩ እንቅልፍ መተኛት ብዙ አድቫንቴጅ አለው። አንደኛው ራሳችሁን ማረጋጋት፣ ሁለተኛው ጠዋት ንቅት ብላችሁ ለመነሳት ይጠቅማችኋል። በጠዋት ተነሳችሁ ማለት ሰውነታችሁ ተረጋጋ ማለት፣ በጠዋት ተነሳችሁ ማለት በተፈለገው ሰዓት ፈተና ከመጀመሩ በፊት ፈተና ቦታ ትገኛላችሁ ማለት ነው። ይሄ በራሱ የራሱ አድቫንቴጅ አለው። በጊዜ ፈተና ቦታ መገኘት እንግዲህ ፈተናው ከመጀመሩ በፊት 10 ደቂቃ 15 ደቂቃ ቀድማችሁ ከተገኛችሁ ራሳችሁን የምትፈተኑበት አካባቢ ሪላክስ አድርጋችሁ ፈተና ውስጥ ስትገቡ የማስታወስ አቅማችሁን ይጨምራል። ስለዚህ ቀድማችሁ ፈተና ቦታ መገኘት ትልቅ አድቫንቴጅ አለው። በተለይ የተከለከሉ እቃዎችን ይዞ አለመግባት ትልቁ የተከለከሉ እቃዎችን ለምሳሌ ስልክ ሊሆን ይችላል ከተከለከለ ይዘህ አትምጣ ከተባልክ ይዘህ አትምጣ። በተደጋጋሚ የሚያጋጥሙ ነገሮች የተከለከሉ ነገሮችን ይዞ አለመምጣትና በጊዜ ፈተና ቦታ አለመድረስ ይሄ ኮመን ፕሮብሌም ነው። ብዙ ጊዜ አጋጥሞኛል እና ራሳችሁ ላይ የሚፈጥረው ዲስተርባንስ በጣም ከምነግራችሁ በላይ ነው። ስለዚህ ፈተና ላይ ስትመጡ የተከለከለ ነገር ይዞ አለመምጣት፣ በጊዜ ፈተና ቦታ መድረስ ራሳችሁን ከዲስተርባንስ ፍሪ ታደርጋላችሁ። ከገባችሁ በኋላ ፒሲያችሁ ወይንም ዴስክቶፓችሁ መስራቱን ቼክ ማድረግ፣ ሶኬቱ መስራቱን፣ ኢንተርኔቱ መስራቱን፣ ዴስክቶፑ ራሱ መስራቱን ፈንክሽናል መሆኑን ቼክ ማድረግ መቻል አለባችሁ። ችግር ካለ ወዲያው አጠገባችሁ ፈታኝ መምህራኖች አሉ፣ ሱፐርቫይዘሮች አሉ፣ የአይቲ ባለሙያዎች አሉ። ወዲያው ኢንፎርም አድርጋችሁ ፕሮብሌሙ ፊክስ መደረግ መቻል አለበት። ምክንያቱም ፈተና ሲጀመር ያንተ ዴስክቶፕ ለፈተና ሬዲ መሆን መቻል አለበት። አንተም በዛው ልክ ሬዲ መሆን መቻል አለበት ማለት ነው። ያ ካልሆነ የፈተና ጊዜያችሁን ይሻማባችኋል። እናንተ ላይም የመረባበሽ ሁኔታ ሊፈጠር ስለሚችል በተቻለ መጠን ራሳችሁን እነዚህን ነገሮች ማድረግ። ሌላኛው ለመኮረጅም ሆነ ለማስኮረጅ መሞከር እውነቴን ለምላችሁ ይሄ በጣም ትልቁ አደጋ ነው። ብዙ ጊዜ ያጋጠመኝ ነው። 14 ዓመት አስተምሬያለሁ። ለመኮረጅም ሆነ ለማስኮረጅ የሚጥሩ ልጆች የሚደርስባቸው ሪስክ በጣም ይከፋል። ስለዚህ ከዚህ ነገር ራሳችሁን ፍሪ አድርጉ። 12 ዓመት የተማራችሁት ትችላላችሁ፣ ተፈተኑ። ስለዚህ እባካችሁ ይሄንን ነገር አድርጉ። ህብረተሰቡን ወላጆች ኃላፊነት አለባችሁ፣ ፈታኝ መምህራኖች ኃላፊነት አለባችሁ፣ ሱፐርቫይዘሮች ኃላፊነት አለባችሁ፣ የአይቲ ባለሙያዎች ኃላፊነት አለባችሁ። ህብረተሰቡን ባላችሁበት የራሳችሁ
ኃላፊነት አለባችሁና ኃላፊነታችሁን መወጣት መቻል አለባችሁ። እነዚህ ልጆች ዛሬ ተፈትነው ነገ ዶክተር የሚሆኑ ነገ ኢንጂነር የሚሆኑ ናቸውና የራሳችንን ኃላፊነት እንወጣ። ተፈታኞችም የራሳችሁን ኃላፊነት ተወጡ። ቪዲዮን ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ላልደረሳቸው እንዲደርሱ አድርጉ። እናመሰግናለን። ይመቻችሁ።